ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? የኔ እግዚአብሔር ይመስገን በጣም ደህና ነኝ። ለዚህ ቻናል አዲስ ለሆናችሁ ራህዋ እባላለሁኝ። እንግዲህ ዛሬ ደግሞ የምንወያየው ስለ የብርሃን እናት እያነበብኩኝ ነበረ። ትንሽ ቀርቶኛል፣ አልጨረስኩትም። ከጨረስኩት በኋላ በደንብ ሪቪው እናደርገዋለን ተባብለናልና እያነበብኩኝ እዛ ምን ይላል መሰላችሁ? ስለ አንዳንዴ ኃጢአት እንደሆኑ እያወቅን እንኳን የምናደርጋቸው ኃጢአቶች አሉ። ማለት የእግዚአብሔር ቃል የተለያዩ ጥቅሶች አምጥተን የእግዚአብሔርን ቃል እያመጣን ያ ነገር እንደሚፈቀድና ችግር እንደሌለው እንሌለ እግዚአብሔር እኮ ልብ ነው የሚያየው ምናምን እንላለን። ኦፍኮርስ ልብ ነው የሚያየው እግዚአብሔር። ግን እንደዛ እያለን እኛ ለምንፈልገው ወይም ደግሞ እግዚአብሔር ልክ አይደለም ብሎ ላስቀመጠልን ህጎች በቃ ከራሱ ጥቅስ እያወጣን እንትን እናደርጋለን። ስንፍናችን ወይም ደግሞ ለእግዚአብሔር አለመገዛታችን የተለያዩ ምክንያቶች እያቀረብን እንትን እናደርገዋለን ምናምንና ስለዛ ነገር እየጻፈ ነበረ። የለም በህይወታችሁ እንትን የምታደርጉት ምናምን ብለው የሚጽፈው በህይወታችሁ ኃጢአት እንደሆነ እያወቅን እንኳን የምናረጋቸው ኃጢአቶች የሉም ምናምን ብሎ ሌላ ሀሳብ ነው የሚቀጥልና እዛ እያለ እኔ እንትን ምንድነው መጽሐፉ ያላነበባችሁት ፕሊስ አንብቡት። በጣም በቃ ማንም ሰው ቢያነበው በዛ መጽሐፍ አለመመሰጥ ወይም ደግሞ ከዛ መጽሐፍ ቁም ነገር አለማግኘት አይችልም። በጣም የሚገርም መጽሐፍ ነውና እያንዳንዱን ሰንተንስ እያንዳንዱን ፔጅ ባላለቀ እያላችሁ የምታነቡት አይነት መጽሐፍ ነው። በጣም ደስ የሚል መጽሐፍ ነው። እኔ ደግሞ እንደዛ የሆነች ሰንተንስ ኢን ኔቸር ነው በባህሪ የሆነ ነገር ሳነብ ከራሴ ጋር ሪሌት አደርገዋለሁ። ይገልጸኛል ወይ ብዬ እንትን አደርጋለሁ፣ እንድፈትሽ ያደርገኛል። ኤንድ የሆነ ሰንተንስ ይዤ በራሴ ህይወት እንትን አደርገዋለሁ። መጽሐፉን አስቀምጬ የተወሰነ ሰዓት አስባለሁ ምናምን። እንደዛ አይነት ባህሪ ነው ያለኝና እንደዛ ሲል እኔ ስለ ራሴ ስለ ህይወቴ እያሰብኩኝ ነበርና በጣም ብዙ ነገሮች አሉ ኢቭን ኢፍ የሆነ ኃጢአት እንደሆኑ እያወቅን በእግዚአብሔር ዘንድ እንደሚያስጠይቀን እያወቅን እንኳን ዘመኑም ለመምሰል በቃ የተለያዩ ምክንያቶች እንደረድራለን። ግን በእግዚአብሔር ዘንድ ምክንያት ስለደረደርን ለምናደርጋቸው ነገሮች መፍትሄ ሊሆን አይችልም። በቃ ኃጢአት ነው ወይም ደግሞ አይፈቀድም ከተባለ አይፈቀድም ነው። ገብታችኋላ? የሆነ እግዚአብሔር በህይወታችን ላይ ኦፕሽን መሆን የለበትም። ኦፕሽንም መሆን አይደለምም መሆንም የለበትም በህይወታችን። ወይም እግዚአብሔር የሆነ ላይፍ ኑረን የሆነ ነገር አሳክተን ምናምን ከዛ በኋላ እስቲ ከእግዚአብሔር ጋር ደግሞ ልኑር ወይም ደግሞ እስቲ ወደ እግዚአብሔር ልመለስ ምናምን ብለን የምንኖርለት አምላክ አይደለም። ኤቭሪ ስቴፕ በልጅነታችን፣ በወጣትነታችን፣ በስራችን፣ በኑሯችን፣ በእያንዳንዱ ነገር በሪሌሽንሽፓችን፣ በፍሬንድሽፕ፣ በኤቭሪቲንግ ፕራክቲስ ልናደርገው የሚገባ አምላክ ነው ማለት። እሱን ደግሞ ምንድነው በካይንድነስ ሊሆን ይችላል። እሱን ለመምሰል መሞከር የሆነ ነገር ስናደርግ ይሄ ነገር በእግዚአብሔር ዘንድ ልክ ነው አይደለም ብለን እሱ ነው በላይፋችን የሆነ መጠየቅ ያለብንና እንድንጠይቅ የሚገባን ነገር እሱ ነው። የሆነ ነገር ስናደርግ ይሄ ነገር በእግዚአብሔር ዘንድ ልክ ነው አይደለም፣ በቃ ዳትስ ነው። አይደለም ከሆነ መልሶ አይደለም በቃ ምክንያቱም መደርደር አያስፈልገንም። እንደዚህ ስለሆነ ነው፣ የስራዬ ጸባይ እንደዚህ ስለሆነ ነው ምናምን በጣም ብዙ ምክንያቶች እንደረድራለንና በቃ ለምንሰራቸው ስህተቶች የሆነ ለመሸፋፈን ወይም ደግሞ በቃ ዘመኑን መምሰል ነው እንጂ ምናምን እንላለንና ዘመኑን መዋጀት አለብን። ዘመኑን የምንዋጀው ግን የሆነ አሁን ያለው ትምህርት፣ አሁን ያለው ቴክኖሎጂ፣ አሁን የደረስንበት እንትን እግዚአብሔራችን ወይም ደግሞ ፈጣሪያችን በማያስከፋ መልኩ ከዛ ጋር መሮጥ አለብን፣ መስራት አለብን፣ መማር አለብን። ዓለም የደረሰበት ነገር መድረስ አለብን እስከቻልነው ድረስ ማለት ነው። ግን ማይፈቀደው በቃ በእግዚአብሔር ዘንድ አይፈቀድም ከተባለ አይፈቀድም ነው። ስለማይጠቅመንም ነው ደግሞ ያልተፈቀደው እንጂ እግዚአብሔር ለኛ ይጠቅም ቢሆን እንትን አይልም። አንዳንድ ምን ይባላል መሰላችሁ? አንዳንድ እውቀቶች እንትን አይሉም። አንዳንድ እውቀቶች ምናልባት ከእግዚአብሔር ሊለዩን የሚችሉ እውቀቶች ሊሆኑ ይችላሉና አይጠቅመንም። እኛ እግዚአብሔር እናውቀዋለን። አብዛኞቻችን በተለይ እምነት አለን የምንል ሰዎች በሙሉ እግዚአብሔር በሎጂክ ሳይሆን በህይወታችን ፕራክቲካሊ ሰርቶ ነው የምናውቀው። የሆነ ጥቅስ ላይ ምናምን አይደለም፣ ወይም በትርክት ምናምን አይደለም እግዚአብሔር የምናውቀው። እያንዳንዶቻችን እናውቀዋለን። ወይም ዊ ፊል ዳውን ወይም ላይክ
እግዚአብሔር በቃ የሆነ ይሄማ የመጨረሻዬ ነው ምናምን ብለን ተስፋ በቆረጥንበት በተለያየ የህይወት ወይም የላይፍ ሲዝናችን እግዚአብሔር እንዴት እንደደረሰልን እናውቀዋለን። ለዚህ አምላክ ምንም አይነት ጥቅስ አያስፈልገንም፣ ወይም ምንም አይነት ሎጂክ ምናምን የዚህ ዓለም ሎጂክ ብለን የምንጠራው ነገር አይሰራም። በቃ የሆነ ነገር ፈጣሪያችን ወይም አምላካችን የሆነ ኮስችን እንድናረገው የሚያደርግ ከሆነ ያ እውቀት አይጠቅመንም ብዬ አስባለሁ። ለእኔ አሁን አይጠቅመኝም፣ አልፈልገውም ሁላ ይሆናላ ሳነብ ምናምን ሞር ከእሱ ጋር ክሎሰር እንድሆን ራሴን እንዳይ ምን ያህል በቃ እግዚአብሔር ለእኔ ምን ያህል ዋጋ እንደተከፈለልኝ እኔ ደግሞ ምን ያህል ለሱ ምመጥን ልጅ እንዳልሆንኩ ራሴን እንዳይና እንዴት ወደ እሱ ለመቅረብ እሱን መምሰል እንዴት እንደምችል የሚያግዘኝ ነገር ነው የምፈልገው በላይፌ ላይ ማለት ነው። እንደዛ አይነት እውቀት ነው በላይፌ ላይ የምፈልገው እንጂ ምንም እኔ ፕራክቲካሊ በላይፌ ያየሁት በፕራክቲካሊ በላይፌ ያየሁት ነገር ኮስችን እንዳረግ የሚያረገኝ እውቀት እኔ አልፈልግም። የሚያረገኝ ፍልስፍና እኔ በህይወቴ አያስፈልገኝም ነው። ምንድነው በቃ አንዳንዴ የማይጠቅሙን እውቀቶች አሉ። ኢቭን ኢፍ ብናቃቸው የማይጠቅሙ መጽሐፉ ላይ የብርሃን እናት ምን ይላል መሰላችሁ? ሞመንት አዳምና ሔዋን እርቃናቸው እንደሆነ ያወቁት ዕፀ በለሱን ወይም ደግሞ አትብሉ የተባሉት ፍሬ ሲበሉ ነው። ሙሉ ሰውነታቸው ወይም በቃ እርቃናቸው መሆናቸው ያወቁት ያንን ዕፀ በለስ ወይም አትብሉ የተባሉት ፍሬ ሲበሉ ነው። ስለዚህ ማወቅ የማይገባቸው እውቀት አወቁ ማለት አይጠቅማቸውም። አሁን የጸጋ ልብስ ነበራቸው ምናምን ነው ብዙ ወደዛ አልገባም። እንደዛ አይነት እውቀት አለ አንዳንዴ በቃ ምንም የማይጠቅመን ማለት ነው። ስለዚህ ምንድነው ልላችሁ የመጣሁት ስናጠቃልለው ቪዲዮን በህይወታችን ለምናረጋቸው ነገሮች ምክንያት መደርደር ወይም ደግሞ ዘመኑን ማሳበብ የደረስንበት ያለው ነገር እንትን ለማድረግ ከመሞከር ወይም ደግሞ የሆነ ልክ ያልሆነ ነገር ስናረግ አትሊስት ወደ እግዚአብሔር እንመለስ። በቃ እኔ አልቻልኩትም፣ ሰው እርዳኝ፣ እኔ በቃ ይሄንን ነገር ማኔጅ ማድረግ አልቻልኩምና እርዳኝ ብለን ፈጣሪያችን እንማጸን። የሆነ ለምንሰራቸው ነገሮች ልክም ባይሆኑ ኤክስኪዝ አናርግ በእግዚአብሔር ዘንድ እንደዛ የሚባል ነገር ስለሌለ ማለት ነው። ምንም አይነት ሃይማኖት ይኖራችሁ ግን በቃ ፈጣሪ አለ ብላችሁ የምታስቡት በዛ በፈጣሪያችን ብለን የምናምነው አካል ደግሞ አታድርጉ የተባልነው ወይም ደግሞ ይሄ ነገር ልክ አይደለም የተባልነው ነገር ምክንያት ከመደርደር ይልቅ ትራይ ቱ ቢ እሱን ለመምሰል እና ፈጣሪያችን ለመምሰል በዙሪያችን ያሉ ቤተሰቦቻችን፣ ጓደኞቻችን፣ የህይወት አጋሮቻችን ሊሆን ይችላሉ። ብቻ የተለያዩ በዙሪያችን ባሉ ሰዎች ለነሱ ካይንድ እንሆን፣ እነሱ በሚፈልጉን ሰዓት እንድረስላቸው ይሆናላ። በነዛ ሰዎች ውስጥ ፈጣሪን ማየት ማለት እነሱ ሲደሰቱ እንዴት እግዚአብሔር እየተደሰተብን እንደሆነ በማየት ሌትስ ቢ ካይንድ ቱ ኢች አዘር ኤንድ በቃ እንዴት ነው ሰውን መውደድ በቃ ሰው ስለሆነ ብቻ ሃይማኖቱን ወይም ዘሩን ወይም ደግሞ የሆነ የመጣበት አካባቢ ምንድን ነው ከምን ቤተሰብ ነው ምናምን ያለበት ፋይናንሻል ስታተስ ሳይሆን የሆነ በቃ ሰው ስለሆነ ብቻ በፈጣሪ አምሳሌ የተፈጠረ ሰው ስለሆነ ብቻ ሰውን እንውደድ። ፈጣሪ ደስ የሚያሰኘው እሱ ስለሆነ እርስ በርሳችን ስንዋደድ፣ እርስ በርሳችን ስንተዛዘንና ወይኒ ላይክ ካይንድ ስንሆን ለእርስ በርሳችን ስለሆነ ፈጣሪ ደስ የሚለው ሌትስ ቢ ላይክ ኤቭሪዴይ ፕራክቲስ የምናረገው ይሁን። እግዚአብሔር የሚወደው ነገር ወይም ደግሞ እግዚአብሔር ይሄ ነገር ደስ ያሰኘዋል የምንላቸው ነገሮች በየቀኑ ኦቨርናይት እንደማይመጡ በየቀኑ ፕራክቲስ እናርጋቸው እላለሁኝ ማለት ነው። የዛሬ ቪዲዮ እንግዲህ ይሄን ይመስል ነበረ። ቪዲዮውን እስከዚህ ድረስ ስለተመለከታችሁ እጅግ አድርጌ አመሰግናለሁ። በቀጣይ ቪዲዮ በሌላ ፕሮግራም፣ በሌላ ቪዲዮ፣ በሌላ ኮንተንት እስክንገናኝ ድረስ ሰላም ሁኑልኝ። ባይ